ምን አይነት ፊሊንግ ነበረ? ከዛ በኋላስ ያስተሳሰብሽ ሁኔታ እንዴት እየሆነ መጣ? እስቲ እሱን አጫውቺኝ። በሰዓቱ በጣም ነበር የሚያስደነግጠው። ማለት መጀመሪያ በጣም ያስፈራል፣ ያስደነግጣል። ኦኬ። ከዛ ግን መሀል ላይ ደስ የሚል ነገር አለ። ማለት ደስ የሚል ማለት የሆነ በቃ ከሰው ልጅ የተለየ ጥበብ አላቸው። ብዙ ሰዓት መቆየት ይችላል ማለት ቶሎ የሚደክሙ አይነት ነገር አይደለም። እና እንጃ በጣም ነው። አንቺስ እንዴት ነው? አልደከመሽም? ስሜቱ ሲመጣ ነው ወይስ ከሱ ጋር ማድረጉ ነው ደስተኛ የሚያደርግሽ? ከሱ ጋር ማድረጉ በጣም ደስ ይላል። ምን የተለየ ስሜት ተሰማሽ እስቲ? ወይ በጣም የተለየ ነው። ማንኛውም ወንድ ጋር ልታገኘው የማትችለው። በሰዓቱ ደንግጬ ነበር እንዳልኩ፣ ግን ካለፈ በኋላ ተደስቼበታል። አስበው ያንን ከቀመስኩኝ በኋላ እዚህ ከሱ ጋር ማድረግ ለኔ በጣም ከባድ እየሆነብኝ መጣ። ጋር ያሌሉ ግን ከነሱ ጋር ደግሞ ሞር እንደዚህ ነገር ባደርግ ሞር በቃ በጣም ደስታ ይሰጠኛል። ማለት ከምን አይነት እንስሳ ጋር እስቲ? አሁን ለምሳሌ አህያ በመስመር ሁሉ መንፈስ ቅዱስ አይደል? እኔ ተኛና በጀርባዬ እነሱ ቆመው እንደዛ ነው ግንኙነት የምፈጽሙት ማለት ነው። ሰላም ሰላም፣ ውድ የእፎይ ሚዲያ ቤተሰቦች እንደምን አላችሁ? እንግዲህ ዛሬም በአዲስ ርዕስ በአዲስ ነገር ተመልሰን መተናል። እናንተም ባላችሁበት ሰላም እንደቆያችሁኝ ተስፋ አደርጋለሁ። እኛ ደህና ነን። ዛሬ እንግዲህ እኔን የሚያስገርመኝ እናንተንም የሚያስገርም የምትማሩበትን አንድ ሰው አቅርቤላችኋለሁ። እንግዲህ እስቲ ሁሉንም ነገር ከሷ አፍ እንሰማለን። አጠገቤ አንድ እህታችን ትገኛለች። እስቲ ስምሽን አስተዋውቂና ያጋጠመሽን ነገር የወንሹን ነገር በቤትሽ ድረስ መጥቼም እንዳዋይሽ የፈለግሽበትን ነገር እስቲ በሰፊው አጫውቺኝ። እሺ፣ ሜላት ትባላለህ። ኦኬ። እና ዛሬ እንድትመጣ የፈለኩት ያው ከሰው የተለየ ነገር እየተሰማኝ ስለሆነ ብቻ እሱን ነገር ያው ለህዝብ ለማሳወቅ ያህል። ኦኬ፣ እሺ፣ እስቲ ንገሪን እንስማው። ጊዜው ትንሽ ቆይቷል። 4 ዓመት ያልፏል። ኦኬ። እና የዩኒቨርሲቲ ተማሪ ነበርኩ። ወደ ዩኒቨርሲቲ ሄድኩበት ባለው ሰዓት ድንገት ሽንት ይመጣል። ከዛ ከመኪና ወርደን የሻይ ሰዓት ምናምን የሚባል ነገር አለ። ኦኬ። እሱን ነገር አልፈን ሄደን የሆነ ሰዓት ላይ ድንገት ሽንት ሲመጣ በቃ በግድ ሹፌሩን አስቁሜ ገባሁኝ። ጫካ ሽንት ሊሸና ምናምን ነገር ያው ደግሞ ልጅነትም ስላለ ደፈር ትላለ ትንሽ ሄደ። ልክ ነሽ። እዛ ሄድኩኝ ብቻ። ከዛ የማልገምተው ነገር ነው የተፈጠረው። ያው ዝንጀሮ ሳይ መጀመሪያ ላይ ጦጣ ነበር የመሰለኝ፣ በደንብ ላይ ይቻላል። ኦኬ። ከዛ ዝንጀሮ ሳይ ማለት የሆነ እንስሳ ስታይ ደስ የሚል ነገር አለ አይደል? ወይኔ ምናምን ብዬ ተደመምኩኝ። ሳላስበው መጣና ድንገት ተገናኘ። ማለት ሴክሹዋል ነገር ነው? በጣም የሚገርም የሚያስደንቅ ነገር ነው። እሺ፣ ከዛ በኋላስ ምን ተፈጠረ? በጣም ደንግጬ ነበረ፣ ጮህኩኝ ምናምን። በሰዓቱ የሚደርስልሽ ሰው አልነበረም? በአጠገብሽ በአካባቢሽ የነበረ ሰው አልነበረም? አልነበረም። እንደነገርኩ ጫካ ውስጥ ነበረ። ኦኬ። አጠገቤ የሚደርስልኝ ሰው አልነበረም። ያ ነገር ከተፈጠረ በኋላ በጣም ረጅም ሰዓት ከጮህኩኝ በኋላ ነው እነሱም ስቆይባቸው ምንሆነችም ብለው የመጡት። ኦኬ። እሺ። ሲመጡ ያው ዝንጀሮ ነበረ። ከዛ እሱን አባረሩልኝ ምናምን ነገር። ኦኬ። ከዛ በቃ ምንም ማድረግ አልተቻለም። ወደ መኪናው ገብቼ ወደ መጣሁበት ተመለስኩኝ ማለት ነው። ወደ ዩኒቨርሲቲ መሄዱን ቀረ። ኦኬ። እዚህ ጋር ወሬሽን ማቋረጥ ሳይሆን በሰዓቱ ከአንቺ ጋር ሲገናኝ ምን አይነት ስሜት ነበረው? ማለት በጣም ይከብዳል። ያው ከእንስሳ ጋር ሰውን አንገምትም እና ከአንቺ ደግሞ የሚተልቅ እንስሳ ነው ብዬ አስባለሁ ዝንጀሮ በባህሪው። እና ምን አይነት ስሜት ተሰማሽ? ምን አይነት ፊሊንግ ነበረ? ከዛ በኋላስ ያስተሳሰብሽ ሁኔታ እንዴት እየሆነ መጣ? እስቲ እሱን አጫውቺኝ። በሰዓቱ በጣም ነበር የሚያስደነግጠው። ማለት መጀመሪያ በጣም ያስፈራል፣ ያስደነግጣል። ኦኬ። ከዛ ግን መሀል ላይ ደስ የሚል ነገር አለ። ማለት ደስ የሚል ማለት ስሜቱ ሲመጣ ነው ወይስ ከሱ ጋር ማድረጉ ነው ደስተኛ የሚያደርግሽ? ከሱ ጋር ማድረጉ በጣም ደስ ይላል። ምን የተለየ ስሜት ተሰማሽ እስቲ? ወይ በጣም የተለየ ነው። ማንኛውም ወንድ ጋር ልታገኘው የማትችለው ነገር ነውና ፍቅረኛ ነበረኝ። ከፍቅረኛ ጋር ብዙ ጊዜ ሴክስ አድርገን እናውቃለን፣ ግን ፍቅረኛ እንኳን እንደዛ አርክቶኝ አያውቅም። ኦኬ። ማለት ሴክሹዋል ትልቅ ስለሆነ ነው እቃው ወይስ? አዎ፣ አንደኛ እሱ ነው። ሲቀጥል ደግሞ የሆነ በቃ ከሰው ልጅ የተለየ ጥበብ አላቸው። ብዙ ሰዓት መቆየት ይችላል
ማለት ቶሎ የሚደክሙ አይነት ነገር አይደለምና እንጂ በጣም ነው። አንቺስ እንዴት ነው? አልደከመሽም? ማለት እኔ አልገባኝም። በጣም እየገረመኝ ነው። እንዴት እንደዚህ አይነት ስሜት ሊሰማ ይችላል? ከሰው ልጅ ለይቶ እንግዲህ የሰው ልጅ ለሰው ልጅ ነው የተፈጠረው። የሰው ልጅ ከሰው ልጅ ጋር እንዲያርግ ምድሪቷንም እንዲያበዛ ነው እንግዲህ በሃይማኖቱም ከሄድን በባዮሎጂውም ከሄድን እና ምን አይነት ስሜት ሊሰማሽ ይችላል? ከሰው ልጅ የተለየ ነገር። ልክ ነህ። በጣም ነበር እንደነገርኩ መጀመሪያ ላይ በጣም ነበር የደነገጥኩት። በጣም ነበር የሚያስፈራው። መጀመሪያ በጣም ነበር የሚያማው። ከዛ ግን ወደ ስሜት ውስጥ እየገባ ስትሄድ የሆነ ደስ የሚል ነገር አለው። ከሰው ልጅ የማታገኘውን እርካታ ነው እዛ ቦታ ላይ ልታገኘው ነው የምትችለው። በዛ ላይ ደግሞ ሴት ልጅ ስትሆን ረጅም ሰዓት ሴክስ ማድረግ ለሴት ልጅ በጣም አሪፍ ነገር ነው፣ ደስ የሚል ነገር ነው እና ያንን ፍቅረኛ ጋር ራሱ እስከዛሬቸው የማላውቀውን ብርታት ነው እዛ እንሳ ላይ ያየሁት እና በሰዓቱ ደንግጬ ነበር እንዳልኩ፣ ግን ካለፈ በኋላ ተደስቼበታል። ኦኬ እሺ። ማለቴ ይሄን ነገር ካሳለፍሽ በኋላ መቼስ ሐኪም ቤት ምናምን ወስደውሻል ወይስ ቀጥታ ወደ እንትን ሄድሽ? የነበሩ ሰዎች ሐኪም ቤት ወስደውኛል። የደረሱልኝ ሰዎች በሰዓቱ ደንግጬ ነበር፣ ማልቀስ ነበረው፣ ህመምም ነበረው ምናምን። ያው እዛም ሄጄ ተመርምሬ እግዚአብሔር ይመስገን ጤነኛ ነኝ። ከዛ በኋላ ግን የቆየ ያን ሰዓት ባሰብከው ቁጥር የሆነ ደስ የሚል ነገር አለ፣ ደስ የሚል ስሜት አለ። ኦኬ ከዝንጀሮ ጋር ማድረግ ደስ የሚል ስሜት አለው እያልሽኝ ነው? በጣም ከዛ በኋላ ራሱ የማልገምተው ማለት እኔ ሆናለሁ ብዬ የማላስበው አይነት ሱሶች ይዙኛል ብዬ የማላስባቸው አይነት ሱሶች ናቸው ያዙ። ኦኬ በጣም የሚገርም ነገር ነው። እስቲ ምን አይነት ሱሶች ያዙሽ? ከዛ በኋላ ምን ተፈጠረ? እስቲ በሰፊው አጫውቺኝ። ከተመለስኩኝ በኋላ ከትንሽ ጊዜ በኋላ ከፍቅረኛ ጋር እንዲህ ሴክስ ምናምን ነገር ስናደርግ ደስታ እየሰጠኝ አልመጣም። ስለዚህ እሱንም ቢ ማለት ጀመርኩኝ። የዝንጀሮ ሳይድ ኢፌክት ነው ባልሽ ማለት ፍቅረኛሽ ላይ እንትን እንዲል ያደረገሽ? በጣም ማለት በቃ እዛ ጋር ያገኘሁት እርካታ የተለየ ነው። እስከዛሬ አግኝቼው የማላውቀው እስከዛሬ እኔ ያስደስተኛል ብዬ የማስበው ግን ደግሞ ከዛ የባሰም ደስታ አለና አስበው ያንን ከቀመስኩኝ በኋላ እዚህ ከሱ ጋር ማድረግ ለእኔ በጣም ከባድ እየሆነብኝ መጣ። እንግዲህ እግዚኦ የሚያስብል ነገር እየነገርሽኝ ነው። እግዚኦ እያልኩኝ ነው። እንደው እስቲ ማህበረሰቡ ጋር ስትገቢስ ምን አይነት ተቀባይነት ነበረው? ወደ ማህበረሰቡ ስትመጪ የኛ ማህበረሰብ እንግዲህ የታወቀ ማህበረሰብ ነው። በምን አይነት አቀባበል ተቀበለሽ? ማለት ብዙ ሰው አያውቅም ነበር እንደዚህ ይሄ መፈጠሩን። ለቤተሰብ ብቻ ነው የተነገረው፣ ለሞራሌም ለምንም ሲባል። ከዛ በኋላ ለማንም አልተናገርኩም። ፍቅረኛ የራሱ አያውቅም ነበር። በዚህ ምክንያት ከፍቅረኛ ጋር ግጭቶች ሲፈጠሩ ተጣላን። ኦኬ ከሰማ በኋላ ነው ወይስ በግንኙነት ወቅት ነው? አልሰማም። ግንኙነት ጠይቀኝም ብያልኩት ከዛ ባህሪ እየተቀየረበት። ለምን ነበር እምቢ የምትይው? ማለት ደስታ አይሰጠኝም ማለት በቃ ከዝንጀሮ ጋር ያ ነገር ከተፈጠረ በኋላ እኔ እዚህ ጋር ያለው ነገር ለኔ እርባና አለች ነው። ኦኬ ከዝንጀሮ ጋር ያለሽ ስሜትና ከፍቅረኛሽ ጋር ስታረጊው አልመጣጠንልሽ ብሎሽ ነው? አልመጣጠናልኝ። ከዛ በኋላ ያንን እንትን ካልኩ በኋላ በቃ ከዛ በኋላ ከብዙ ወንዶች ጋር ለማድረግ ሞክሬያለሁ። ግን ያው ከፍቅረኛሽ ውጪ ነው? አዎ ምናልባት ችግሩ ከሱ ከሆነ ብዬ ኦኬ ከጣላም በኋላ ግን ችግሩ የሱ አልነበረም፣ እኔ ጋር ነው ችግሩ። ማለት በቃ ምንም ደስታ እየሰጠኝ አይደለም። ሁሌም የማስታውሰው እዛ ጋር ያለውን እርካታ ነው። ኦኬ እሺ። ከዛ በኋላስ አሁን ምን አይነት ወይ ላይ እየተገኘሽ ነው? ምን አይነት ወይ ላይ ነሽ? ምንስ እያደረግሽ ነው? ማለቴ ለአንቺ ከሰው ጋር ስሜት የማይሰጥሽ ከሆነ ከምን ጋር ነው የሚሰጥሽ? ይህን ነገር ለእኔም ለሚዲያ ቤተሰቦችም እስቲ ብትነግሪ። ከዛ በኋላ እኔ ራሴ ለመቀበል በጣም ከብዶ ነበር። ረጅም ጊዜ ፈጅቶብኛል። እንደ ድንገት ቤታችን ውሻ ነበረ። በዛ ላይ ቤተሰቦቼም ብዙ ጊዜ ቤት አይኖሩም፣ ስራ ምናምን ስላላቸው። አባቴም ፊልድ ምናምን ስለሚወጣ ብዙ ጊዜ እኔ ነኝ ቤት የምውለው። ለቤትም ብቻኛ ልጅ ነኝ። አንድ ቀን በጣም ስሜት ይመጣል። ከዛ አጠገቤ የነበረው ውሻ ነው እና ውሻውን እንደምንም እያስገደድኩኝ ወደ እኔ እንዲመጣ መሳብ መጎተት ምናምን። ግዞ ማለት ከአንቺ ጋር ግንኙነት እንዲፈጽም ማለት ነው? ከአንቺ ጋር ሴክስ እንዲያደርግ ነው? አዎ በጣም አስቸግሮኝ ነበር። የመጀመሪያ ቀን እጁን ወደ ብልቴ እያስጠጋሁኝ ምላሱንም ወደ ብልቴ እያስጠጋሁኝ እንዲልስልኝ ለማድረግ ሞከርኩኝ። በጣም ከባድ ነበረ። ከዛ በኋላ ያው ውሻውም በመጀመሪያ እምቢ ብሎኛል።
በእጁ ምንም አድርጌ ራሴን ለማረጋጋት ሞከርኩኝ። ከዛ ከምን ጋር ተመጣጠነልኝ? ያኔ ዝንጀሮ ጋር ግን ስንፈጽም ያሰጠኝ ደስታ ትንሽም ቢሆን አገኘሁት እና ተመቸኝ። ከዛ በኋላ ድመት፣ ውሻ ምናምን ብዙ ግቢ ውስጥ ስገባ በጣም የተለያዩ እንስሳቶች አይቻለሁ። ኢቭን ፓርክ መስሎኝ ነበር። በጣም ደንግጬ ነበረ እና በስልክም እንደወራሽኝ ከሆነ ወደኛ ሚዲያ ለመምጣት ስትሞክሪ እኔም ወደ ቤትሽ መጥቼ ችግርሽን ለማዳመጥ የወሰንኩበት መንገድ ላይ ስመጣ በጣም ብዙ ነገር አይቼ ነበር። ምንድን ነው እስከምል ድረስ እንዴት ነው ግን ማለቴ ሰው ከሰው ጋር ይግባባል፣ ከእንስሳ ጋር መግባባት በጣም ይከብዳል። ከሰው ልጅ ጋር መግባባት እንግዲህ በጣም ቀላል ነው። ሰው ለሰው አስተሳሰብ አለው፣ አይምሮ አለው፣ መግባባት ይቻላል። እኛ ከእንስሶች ጋር ግን መግባባት በጣም ይከብዳል። እስቲ እንዴት ነበር የተግባባሽው? እንዴት ነው ወደዚህ ዓለም የመጣሽው? እስቲ ያጫውችን። ቀላል አይደለም እንዳልኩ ማለት እነሱ ማሰብ አይችሉም። እንደዚህ ብላቸው ስሜቴ እንዳንደ ሊረዱልኝ አይችሉም። ስለዚህ አንድ ውሻ ነበረ እንደነገርኩ፣ እሱ እንደዛ ለማድረግ ሞከርኩኝ፣ አልተሳካም። በራሴ ጥረት ትንሽም ቢሆን ለመረጋጋት ሞክሬ ከዛ በኋላ ሌላ ውሾች ምናምን ማላመድ ጀመርኩኝ። በቃ ያገኘሁትን እንስሳ ድመት፣ ውሻ ሁሉንም አመጣለሁ ቤቴ። ከዛ ከእንስሳ ጋር ያለኝ ቁርኝት እየተንተር እያለ መጣ በጣም። ውሻ ደግሞ ታማኝ ነው ታውቃለህ። ቤቱ አንድ ሁለት ምግብ ከሰጠው ከበራ አይሄድም። ስለዚህ እነሱን በደንብ እየተንከባከብኩኝ ለእኔም የሚፈልገውን አይነት እርካታ እንዲሰጡኝ ማድረግ ጀመርኩ ማለት ነው። እና በጣም ብዙ ትግል ይጠይቅ ነበረ። እነሱ በቃ ከእነሱ ጋር እንትን ለማለት በጨዋታ ትጀምራለህ ምናምን እና በጣም ጠነቅቅ ነበር በጥፍራቸው እንዳይቧጭሩኝ ምንም። ብቻ በጣም ብዙ ለፍቻለሁ። በለፋሁትም ልክ የምፈልገውን አይነት እርካታ አግኝቻለሁ። ከትንሽ ጊዜ በኋላ እኔ እንደምፈልገው መጎተት ጀመሩ። ከነሱ ጋር አንዴ ለመጀመሪያ ጊዜ ግንኙነት ያደረኩኝ ጊዜ በጣም ነበር ደስ ያለኝ። በጣም ነበረ ዊርድ ነገር ይገባኛል፣ ግን በጣም ነበር እርካታ ያገኘሁት። ማንም ሰው ጋር አግኝቼው የማላውቀውን አይነት እርካታ። ከዛ በቃ ቀጠለ ደስታ እየሰጠኝ፣ እኔም እነሱን እየተንከባከብኳቸው እነሱ ለእኔ የምፈልገው አይነት ደስታ እየሰጠኝ ቀጠለ። በጣም የሚገርም በጣም የሚያስደንቅ ነገር ነው እየነገርሽኝ ያለው ነገር። ለማመን በጣም የሚከብድ ነገር ነው። እንዴት ነው መቼስ በማህፀን በኩል ነው የምትገናኙት አይደለ? በሌላ በኩል ላይ እንዴት ነው ሳይድ ኢፌክት አላመጣብሽም ወይ? እንዴት ነው ምንም ችግር የለውም ወይ ከእንስሳ ጋር ማድረግ? ምንም ሳይድ ኢፌክት አላመጣብሽም አንቺ ላይ? አይ ምንም ሳይድ ኢፌክት የለውም። እንዳልኩ በደንብ ነው የምንከባከባቸው። በየጊዜው ቼክአፕ አስደርጋቸዋለሁ። እኔ ጋር ያሉትን እንስሶች እኔ መመረመራለሁኝ። ያው ለማንም እንደዚህ ብዬ አልናገርም፣ ግን ያው እንስሳ ስለምትወድ ነው ተብሎ ስለሚታሰብ እዚህ የሚያውቁኝ ዶክተሮችን በቃ በጣም ነው ቼክአፕ የሚያደርጉት። እኔ የምመረመራለሁ ማጸኔ። ምንም ሳይድ ኢፌክት የለውም። ይልቅ ደስታ ነው ያለው። በጣም የሚገርም ነገር ነው። እንደው አሁን እመረመራለሁ ብለሽኝ ነበረ። እዛ ስትሄጂ የተለየ ነገር አይተውብሽ አያውቁም? ስትመረመሪ የማህፀን ዶክተሮች ምናምን ምንም የተለየ ነገር አይተውብሽ አያውቁም? ጥያቄ ምናምን ጠይቆሽ አያውቁም? አይ አያውቁም። አንድ እነሱ የሚያውቁት ነገር ግንኙነት ታደርጊያለሽ ወይ ነው። አዎ አደርጋለሁ። ማለት ማንም ሰው ከእንስሳ ጋር ግንኙነት ያደርጋል። ከሰው ጋር እንደምታደርጊ ነው የሚያውቁት? አዎ ማንም ከእንስሳ ጋር ግንኙነት ያደርጋል ብሎ የሚያስብ ማንም ከእንስሳ ጋር ግንኙነት ታደርጋለች ብሎ የሚያስብ የለም። እና ግንኙነት እንደማለት ጠየቁን። አዎ ነው ያኔ እዛ ጋር ሊሆን የሚችለው መልስ። ኦኬ እሺ። በጣም የሚገርም በጣም የሚያስገርም ነገር ነው ቤተሰቦቼ። እና አሁን እስቲ በምን አይነት ወይሌ ነው የምትገኘው? ማለቴ ይሄ ከባህላችን ጋር የማይሄድ ነገር ነው፣ ከሰው ልጅ ጋር ሁላ የማይሄድ ነገር ነው። እና አሁን አንቺ በምን አይነት መንገድ ላይ ነው ያለሽው? ህሊናሽ ምን እያለሽ ነው? ውስጥሽ ተቀብሎታል ወይ? ከነሱ ጋር መቀጠሉስ ደስ ብሎሻል ወይ? አዎ አሁን እኔ በጣም ደስተኛ ነኝ። ምንም የጎደለብኝ ነገር የለም። ጤነኛ ነኝ። የምፈልገውን አይነት እርካታ እያገኘሁኝ ነው። እንደውም መጀመሪያ ላይ ነው እንጂ ለመቀበል የሚከብደው። አንዴ ራሴን ስላሳመንኩት ለእኔ በጣም ቀላል ነገር ነው። ሲቀጥል ደግሞ ከሰው ልጅ ጋር ምን ያህል ደስታ እያገኘሁ ስለሆነ እነሱን የምንከባከባቸዋለሁ። እነሱም እኔ የምፈልገውን ነገር ስለሚያደርጉልኝ ደስታ ይሰጠኛል። አንድ ሌላ እፈልጋለሁ ብዬ መናገር የምችለው ነገር አንዳንድ በቃ ማለት በሀሳቤ ሁሉ የሚመላለሱ አይነት እንስሶች አሉ እኔ ጋር ያሌሉ፣ ግን ከነሱ ጋር ደግሞ ሞር እንደዚህ ነገር ባደርግ ሞር በቃ በጣም ደስታ ይሰጠኛል። ማለት ከምን አይነት እንስሳ ጋር? እስቲ አሁን ለምሳሌ አህያ በመስመር ወልዶ መንፈስ ቅዱስ ያኔ ከዝንጀሮ ጋር
ካደረኩት ከተሰማኝ ስሜት ጋር ተመጣጣኝ የሆነ ስሜት ይሰማኛል ብዬ አስባለሁ። እና እሱ ስሜት ለማግኘት ነው እስካሁን። እግዚኦ ማረነ ክርስቶስ። በጣም የሚገርም ነገር ነው እየነገርሽኝ ያለሽው። እና አሁን ከዚህ ነገር መውጣት አትፈልጊም ነው? ምንድን ነው የያዘሽ ነገር? ሴት ነሽ፣ እድሜሽ እየሄደ ነው። ልጅ መውለድ አለ፣ ማግባት አለ፣ ቤተሰብ ትዳር ይመኛል፣ የልጁን ደስታ ይመኛል። አንቺስ በምን ወይስ ነሽ? ቤተሰብስ ምን እያለሽ ነው? ልጅ የመውለድስ ፍላጎት የለሽም ወይ? ከቤተሰብ የሚመጣ ጫና በጣም ከባድ ነው። አታገቢም ወይ? ጓደኛ የለሽም ወይ? ከማንም ወንድ ጋር አናይሽም። እንዲሁም እንዲህ ሰው ሊያስተዋውቁኝ ይሞክራሉ ምናምን፣ ግን እኔ ፍቃደኛ አይደለሁም፣ ፍላጎት የለኝም። እና ይህን የማደርገውን ነገር ደግሞ ማንም አያውቅም። ምን አይነት ምላሽስ ነው እስቲ የምትሰጫቸው? ቤት ውስጥ ብዙ እንስሳት ሲመለከቱ ሲያዩ ለምንድን ነው እንደዚህ ያደርግሻቸው? ኢቭን ጦጣ ሁሉ ላይ ይቻለው በጣም ብዙ እንስሳቶች ፈረስ ምናምን እንዴት ማለት እንዴት አይጠይቁሽም? ምን አይነት መልስ ነው ለነሱ የሚሰጫል? በጣም ብዙ ጊዜ ከቤተሰብ ጋር ጣልቼበታለሁ በዚህ ጉዳይ። አዎ በጣም ምንድነው የሁሉ እንስሳ ምናምን እስከምባል ድረስ እና በሀገርም የፈረስ እና የጦጣው በጣም ነበር የከበደኝ። ማለት ከእነሱ ጋር እንደዚህ ነገር ለመፈጸም በጣም ረጅም ጊዜ ፈጅቶብኛል በጣም። እና አሁን ከፈረስ ጋር ሴክስ አድርገሻል ማለት ነው? አዎ ማለት እኛ እንደምናውቀው እንግዲህ የሆኑ ቪዲዮዎችም ላይ በጣም ብልታቸው ትልቅ ነው። እንዴት ማለት እንዴት ከአንቺ ማህፀን ጋር ሊገናኝ ቻለ? ያው ተደጋጋሚ እንደዚህ ነገር ስታደርግ ማህፀን እየሰፋ ነው የሚሄደው እና እኔ እርዝመቱ በጣም ደስታ ይሰጠኛል፣ እርካታ ይሰጠኛል እንጂ ጉዳት የለውም። ማለት የመጀመሪያ ጊዜ ላይ ምንም ነገር ከባድ ነው። ለመጀመሪያ ጊዜ ከፈረሱ ጋር ምንስ ስናደርግ ከብዶኝ ነበር። ከዛ በኋላ ግን እየወደድኩት መጣሁ። ከቤተሰብ ያለው ፊድባክ ደስ አይልም። ማለት ምንድነው ሁሉን ሰው ምናምን በጣም ተቆጥቼ ከቤት እስከ መውጣት ደርሼ ነበረ። አሁን ከቤተሰቦቼ ቤት ወጥቼ ከጓሮ ለእኔ ትንሽ ክፍል ተሰርቶልኝ እዛ ነው። እስቲ እንደው ከእንስሳቶችሽ ጋር ወይም ደግሞ ከእንስሳቶች ጋር የት ነው ግንኙነት የምትፈጽሚው? ቤትሽ ውስጥ አስገብሻቸው ነው ወይስ እዛ የምታስቀምጫቸው የራሳቸው ቤት ላይ ነው ወይስ እንዴት ነው? እንዴትስ ነው ደግሞ ግንኙነት የምታደርጉት? ኖርማል እንደ ሰው ተኝታችሁ ነው ወይስ እንዴት ነው? ይሄ ከባድ ነው። ማለት እንዴት መሰለህ፣ ቤቴ ነው ድሮ ቀን ቀን ብቻ ነበረ ቤተሰቦቼ ከቤት በሚወጡበት ሰዓት ጠብቄ። አሁን ግን ብቻዬን ስለምኖር ኤኒታይም ማታም ቢሆን አንዱን ሳስገብቼ፣ በዛ ላይ ውሾቹ እና ደግሞ አንዳንድ ድመቶች አብረውኝ ነው። ስለዚህ እነሱን በየተራ እያስገባሁኝ በፈለግኩት ሰዓት እኔ ስሜት በተፈተነኝ ሰዓት እንደዚህ አይነት ነገር ለማለት እሞክራለሁ። አይከብድሽም ላልከው ይከብዳል። ቀላል ነገር የለም። በጣም ከባድ ነው። እንደዚህ አይነት ነገር አይደለም ለማድረግ ለመስማትም ለማውራትም እኮ ከባድ ነው አይደል? አንተ ራስህ እንዴትም ኢማጂን ልታደርገው አትችልም። ግን ያው እኔ ተኛና በጀርባዬ እነሱ ቆመው እንደዛ ነው ግንኙነት የምትፈጽሙት ማለት ነው። እንዴት ነው እስቲ ቅድምም ጠይቄሽ ነበር፣ ልጅ የመውለድ ጉጉት የለሽም? አይ አልፈልግም። ማለት እዚህ ጋር የማገኘው እርካታ ለእኔ ሁሉ ነገር ሆኖ የሚያልቀባል። ደስታዬን ስለማገኝ ልጅ ምናምን የሚለውን ሀሳብ አልፈልግም። በዛ ላይ ደግሞ ከዚህ ስሜት ወጥቼ ከአንድ ወንድ ጋር ለእኔ ልፊያ ነው የሚመስለኝ ማለት አይደለም። ስለዚህ ከሰው ልጅ ጋር የምታደርጊው ነገር ወይም ደግሞ ከወንድ ልጅ ጋር ፈጣሪ ከፈቀደው ከወንድ ልጅ ጋር የምታደርጊው ነገር ለአንቺ ምንም አይነት ስሜት እየሰጠሽ አይደለም? አዎ እንደዛ ነው። ለእኔ ምንም አይነት ስሜት እየሰጠኝ አይደለም። እንግዲህ ቤተሰቦች እንደሰማችሁት ነው። በጣም የሚገርም ነገር ነው። ለእኔም በጣም ገርሞኛል። እናንተንም እንደሚያስገርማችሁ እንግዲህ ጥርጥር የለውም። እስቲ እንደው ቅድም ደውለሽልኝ ነግረሽኝ ነበረ ከዚህ ነገር መውጣት እንደምትፈልጊ፣ ግን ስሜትሽ በጣም ወደኋላ እየጎተተሽ እንደሆነ። እስቲ ለመውጣት ያሰብሽው መች ነበር? እሱን ወይ እስቲ አጫውቺኝ። ያሰብኩት እዚህ ሰፈራችን ቤተክርስቲያን አለ እንዳየኸው እና አንድ አመቱ ነበረ ያኔ እና ድንገት በቃ የአመት ብዙ ጊዜ ቤተክርስቲያን አላዘወትርም እና የአመቱ የነበረ ጊዜ እስኪ ለምን አልሄድም ምናምን ነገር ብዬ ማታ ነው ጉባኤ ላይ ሄድኩኝ። ከዛ እንደዚሁ ራስን ስለማርካት አጥፈት እንደሆነ ምናምን ብቻ እንደዚህ አይነት ነገሮች ሲወራ ሰማሁ። የሆነ ተሰማኝ
በጣም ልቤ ጋር በጣም ነበር የተሰማኝና ለምን እኔስ በእኔ ምክንያት እኮ ሃይማኖቴን መወቀስ የለበትም ማንም ማያውቅ እንጂ ፈጣሪ ያየኛል። ልክ ነሽ። እና እሱ ነገር እየከበደ የመጣ ግን ያንኑ ሰምቼም መጥቼ ያን ነገር ከማድረግ እንትን አላልኩኝም፣ ወደኋላ አላልኩኝም። ምክንያቱም ብዙ ጊዜ ያደረኩት ነገር ስለሆነ በየጊዜው ነው ስሜት የሚመጣው። ያን ስሜት ስለዚህ አዲክት ሆነሻል ማለት ነው፣ እዛ ነገር ውስጥ በጣም ገብተሻል። ከዛ በቃ ለምን አልሄድም ብዙ ጊዜ የሆነኝ ቤተክርስቲያን ከሄድኩኝ ምናምን ብዬ ማታ ላይ ጉባኤ ልሰማ ተነስቼ ሄድኩኝ። ባይገርም ግን በዚህ ሁሉ መሀል እኔ ከቤት ወጥቼ ስውል በጣም ነበር የሚከብደኝ። ከነሱ መለየት ነው የሚከብድሽ? በጣም ይከብደኝ ነበር ከነሱ መራራቅ ምናምን እና ቤተክርስቲያን ተነስቼ ሄድኩኝ። ከዛ ያን የነበረው ትምህርት እኔ አላውቅም፣ ፈጣሪ በቃው የሆነ ላንቺ ነው የሚባል የሚመስል ለእኔ በቃ እንዲህ ነገር ያቆኛል እንደ እስከምትል ድረስ እና ራስን ስለማርካት ስለግል ወሲብ ምናምን ነበር እና የኔ ደግሞ ከዛም ብዙ ተገኝቷል። ከዛ በጣም ከነከነኝ ተመለስኩኝ። ግን ያው ስመለስ ደግሞ ወደዛ ቦታ መመለስ አልቀረም። የሆነ በቃ በጣም ሱስ ሆኖብኛል። ከዛ እሺ አለፈ ያም ግን በቃ አንዴ ውስጥ ገብቶ ስለቀረ በጣም ይከነክነኝ ነበረ። ለምንድን ነው የማልመለሰው? በቃ ለምንድን ነው የማይቀርብኝ ምናምን ብዬ ራሴን ሁላ ለመፍታት በቃ የሆነስ ቀን በጣም ቆረጥኩኝ። እችላለሁ እኮ ለምንድን ነው የማልችለው? ምንም ማለት አይደሉም ምናምን ነገር ብዬ ያው ከፈጣሪህም ጋር ለመታረቅ ከዚህ በኋላ ከሞትም በኋላ ደግሞ የሚቀጥልም ህይወት አለ። ያንን ህይወትን ማሰብ አለብኝ ብዬ ለመመለስ ወሰንኩ። በቃ ምንም ነገር ላለማድረግ ምናምንና ሙሉ ቀን ራሴን ተቆጣጠሬ ዋልኩኝ። ሲመሽ ግን አልቻልኩም። በቃ ከአቅሜ በላይ ሆነና ዴይ ቱ ዴይ ነው እንዴ ከነሱ ጋር ግንኙነት የምታረጊው? ቀን በቀን ነበረ? አዎ ማለት በቃ ቤት ባገኘኋቸው አጋጣሚ ሁሉ ይበልጥ ሱስ እየሆነብኝ መጣና በቃ ልክ ቤቴ ስገባ መጀመሪያ አንተ ደክሞህ መተህ ለማረፍ አይደለ እንትን እኔ ደግሞ በቃ ጓጉቼ የሚመጣው እነሱን ለማግኘት ነው። ስለዚህ በቃ አዲክት ሆነሻል ማለት ነው። ምንም ነገር የሚያሳስብሽ በቀን 4-5ም ሊፈጠር ይችላል። አይሰለችሽም ማለት ነው ላንቺ? እኔ ደስ ነው የሚለኝ፣ አይሰለቸኝም። አንዱ ሉቢ ሲለኝ ከአንዱ በአንዱ ሉቢ ሲለኝ ከአንዱ እነሱስ ላይስ መሰልቸት አልነበረም? እንስሳቶቹ ላይ አለ ማለት የሆነ መሄድ ይፈልጋሉ ወደዛ ምናምን ነገር በቃ ሊሄድ ያለውን ትሸኝና ደግሞ አዲስ ታመጣ ማለት እንዳየህ ብዙ አሉኝ ቤቴ። ውሻም ቢስለ ድመቱ ቢስልህ ጡጣውን እያለምድ እንዴትም ታመጣለህ። ማታለያ መንገድም አይጠፋም። እስቲ እንደው ማለት ጓደኛ የለሽም? ለእምነት ቀረብ የሚል ጓደኛ ጓዳ ነው ይባላል። ምንም ነገር የሚያውቀው ጓደኛ ነው፣ የሚያማክርሽ ጓደኛ ነው። ከቤተሰብ ከወንድም ከእህት ይልቅ ጓደኛ አብሮ አደግ ነው። እንደው አንቺን የሚቀርበሽ አብሮሽ የሚሆን ጓደኛ የትምህርት ቤት አብሮ አደግ ምናምን አልነበር? ነበሩኝ ማለት አሁን ላይ ያለ ነገር ቀዝቅዟል እንጂ ነበሩኝ በጣም ጓደኞች እና ከነሱ ጓደኞቼ ጋር አብሬ በጣም ብዙ ጊዜ ያሳልፍ ነበር ምናምን። አሁን ላይ ግን ይሄ ነገር እየባሰብኝ ሲመጣ ያው የሚያሳፍር ነገር ነው ለሰውም ለመናገር እና ጓደኛዬም በነግራት እዚህ ጋር ጀጅ ልታደርገኝ ትችላለች። በእኔ ቦታ ያንን ስሜት ልትረዳልኝ አትችልም። ርቃም ሄዳ ለሰው ልታወራብኝ ትችላለች ብዬ ስለምፈራ እኔ ለማንም አላወራም። ስለዚህ ከነሱ ጋር መለኝ ቅርበት እየራቀ መጣ። ስለዚህ የእኔ ጓደኞች እዚህ ጋር የምታያቸው እንስሶች ናቸው። ስለዚህ ከሰው ይልቅ እንስሳ ይሻለኛል እያልሽኝ ነው አንቺ? አዎ በቃ እንደ ጓደኛዬ ሲከፋኝ ቁጭ ብዬ አዋራቸዋለሁ። ለምሳሌ አይታዘቡህም። ገብተዋል እንዴ አንቺ እንደዚህ ነሽ እንዴ ምናምን የሚል አይነት ምላሽ አይሰጡህም። ባለጌ ምናምን በቃ መጥፎ ቃል አይሰነዝሩብህም። ሄደው ለሌላ ሰው እንትን ብላ አይሉህም። እና በቃ እኔ እዚህ አልቅሼም ሳወራቸው ቁጭ ብለው ያዩኛል። ስቄም ሳወራቸው በቃ እያዩኝ እኔ ከኔ ጋር ለመተሻሸት ነው እነሱ የሚመጡት፣ ወይ ጨዋታ ነው የሚፈልጉት። እና ያ ነገራቸው ደስ ይለኛል። በቃ ጸጥ ብለው ነው የሚሰሙኝ። በደንብ እነግራቸዋለሁ። በቃ አሁን ላይ ይረዱኛል ብል እንትን አይደል በቃ ቀለል ይለኛል እነሱ ሳወራ በጣም ከመላመድ የተነሳ ማለት ነው። እንግዲህ የሀገሬን ሰው ሲተርት ከአህያ ገባለች ጊደርስ ተስተምራ ትመጣለች ነው። እና አንቺም የእነሱ ባህሪ እነሱም የአንቺ ባህሪ ተጋብቶባቸዋል። አዎ በጣም ተለማምደናል። በጣም አንዳንዴ ሳለቅስ ምናምን ብላ እንደዚህ ፊቴ እንደዚህ ሊሆን ይችላል። እንስሳ በጣም ለማዳ ነው። እና አሁን እንግዲህ በጣም የሚከብድ ነገር ነው።
እንግዲህ ከዚህ ነገር ለመውጣት እየሞከርሽ ነው። እንደው እስቲ ምን ነገሮችን አድርገሻል ለመውጣት ከዚህ ነገር ለመራቅ ብለሽ? እስቲ ምን አይነት መስዋዕትነቶች ከፍለሻል? ምንስ አድርገሽ? በጣም ከባድ ነው እንደነገርኩ ይሄ ነገር በጣም አንድ ቀን ሞክሬ እምቢ ብሎኛል ብዬሃለሁ። ማታ ላይ ተመልሼ እዛው ነኝ። ከዛ ምን ማድረግ ጀመርኩኝ? ወደ ቤተክርስቲያን ጠዋት ጠዋት አልሄድም፣ ማታ ማታ ጉባኤ ልሰማ መሄድ ጀመርኩኝ። በቃ እዛ እሄዳለሁኝ፣ ራሴን ወቅሳለሁኝ፣ እመለሳለሁ። እዛው ነኝ፣ እሄዳለሁ፣ እመጣለሁ፣ እዛው ነኝ። ከዛ ምን ማድረግ ጀመርኩኝ? ውሃ ቅዳ ውሃ አፍስስ ምን ነው ማለት ነው ነገሩ። አዎ ሆነ። ግን እዛ ጋር የምሰማቸው እያንዳንዱ ነገሮች ለእኔ ልቤ ላይ የሆነ ነገር እያስቀመጡ ነው። ዛሬ ሂጅ የሆነ ነገር ስሰማ የሆነ ነገር ይቀመጣል፣ ነገ ደግሞ የሆነ ነገር ይጨመራል። እንደዛ ነው እየሆነ ያለው እና ከዛ በቃ እንዲህ እያለ የሆነ ቀን የሆነ ትክት አለኝ። በቃ አሁን እኔ ሰው ነኝ ምናምን አይነት ስሜት እና በቃ እየቆየው ዘመድ ጋርም ለማደር ጀመርኩኝ። በቃ ዘመድ ጋር እጥራለሁ፣ ስራ ውላለሁ፣ በዛው ዘመድ ጋር እሄዳለሁ። ምንድን ነው የምትሰሪው? እኔ ባንክ ነው የምሰራው። ኦኬ፣ ባንክ ቤት ነው የምትሰሪው? አዎ። ስለዚህ ገቢሽን እንዳለ ወደ እንስሳቶች እንትን ነው የምታረየው ማለት ነው? በጣም እንስሳ ገዛለሁ። ደግሞ ወጫቸውን ታውቃለህ። በጣም እንስሳ ገዛለሁ። ከዛ የነሱ ምግብ አለ ምናምን ነገር ብቻ ወጪ እሱ ነው በብዛት እና በጣም ራሴን እታገለዋለሁ። እንደምልህ ቀላል አይደለም፣ በጣም ከባድ ነው። እስቲ እንደው ጸበል ለመሄድ አልሞከርሽም? የሆነ ከዛ ነገር እንዲያወጣሽ ወደ እምነቱ ቀርበሻል። ማታ ማታ ጉባኤ እንደምትሄጂ ነግረሽኛል። ግን ተመልሰሽ እዛው ከድስቶ ወደ ማጡ ነውና ተመልሰሽ እየገባሽበት ነበረ። እንዴት ነው? ጸበል አልሞከርሽም ወይ? እምነትሽ ውስጥ ያሉት ነገሮች እምነት፣ ጸበል አልሞከርሽም ወይ? አልሞከርኩም። እሱን ለማድረግ አልደፈርኩኝም። እንደነገርኩ ኦኬ፣ ውስጥሽ የሚይዝሽ ነገር አለ ማለት ነው? አዎ፣ ማለት ይሄ ነገር በጣም ረጅም ጊዜ ሆኖታል። ያንን ነገር ማድረግ ከጀመርኩ በኋላ ጭራሽ ሙሉ ለሙሉ ማለት ይችላል ከቤተክርስቲያን መሄድ አቁሜ ነበረ። ከዛ አሁን እየሄድኩኝ ባለለት ሰዓት ግን የሆነ ኃጢአት እንደሆነ ስተት እንደሆነ ምናምን እየተሰማኝ መጣና ይዘኛል። ገብቷል። ይሄ እስከነ ቆሻሻዬማ ጸበል አልጠመቅም። ጸበል ለመጠመቅ ደግሞ ንስሐ መግባት አለበት። ንስሐ ለመግባት ደግሞ አንድ ካህን ፊት እንዲቆጭ ብዬ እንትን ብዬ መናገር ከበደኝ ለኔ። ኦኬ፣ ውስጥሽን መናገር ነው የከበደሽ ላንቺ ያረክሽው ነገር። በዛ ላይ ደግሞ ንስሐ ገብቼ ተመልሼ ወደዚህ ህይወት ውስጥ መግባት በጣም ይከብዳል እና በጣም መውጣት ብፈልግም ግን አልቻልኩም። በቃ እየመለስ ይዘኛል እና ያሳለፍኩት ጊዜ በጣም ከባድ ነው። መመለስ እየፈለክ መውጣት እየፈለክ አንድ ነገር ማድረግ እየፈለክ ካለማድረግ በጣም ይከብዳል። እና ልክ ነሽ በጣም። እንግዲህ ቤተሰቦቼ የእፎይ ሚዲያ ተከታታዮች በሙሉ ነገሩን ሰምተናል፣ አይተናል። በጣም ለጆሮ የሚከብድ ሆኖ አግኝተነዋል። እናንተም ከእንደዚህ አይነት ነገር እንድትቆጠቡ ከእንደዚህ አይነት ነገር እንድትወጡ ካጋጠማችሁም እንግዲህ ከፈጣሪ በላይ ምንም የለምና ወደ እምነቱ እንድትጠጉ እንድትወጡ ነው። እህታችንም እንግዲህ መካሪ ስላጣች የምታደርገውም ነገር ስለጠፋት በጣም ወደዛ ነገር ገብታለች። ለእኔ ለምሰማው እንኳን ጨንቆኛል። እና ፋሚሊዎች እንደሰማችሁት ነው እንግዲህ። እስቲ አሁንስ ምን አይነት መንገድ ላይ ነሽ? አሁን እንግዲህ አንቺም ከዚህ ነገር ለመውጣት በጣም እየሞከርሽ ነው፣ እየጣርሽ ነው፣ እያደረግሽ ነው። ወደ እኔም መተሻል፣ ወደ እፎይ ሚዲያ። እኔም እቤትሽ ድረስ ገበናሽ ውጭ ድረስ እንዳይወጣ ቤትሽ ድረስ መጥቼ ሰምቼሻለሁ። አንቺ እስቲ ምን አይነት መንገድ ላይ ነሽ? ለእኔ አንተን መጥራት በጣም ከባድ ነበር። ከዛ በፊት ግን ይኸውልህ ረጅም ጊዜ ከማረገው ነገር ነበረ። ያን ነገር ባንዴ ማቆም ከባድ ነው እና የሆነ ጊዜ በቃ ቁርጥ ብዬ ወደ ገዳም ሄድኩኝ። በቃ እዛም እንደምንም ፈራ ተባ እያልኩም ቢሆን የማላውቀው ከተማ ነው፣ ቄስ መልሶ አያገኙኝም ብዬ እዛ ንስሐ ገባሁኝ። እዛ ንስሐ ከገባሁኝ በኋላ እዛው ሱባኤ ገብቼ ረጅም ጊዜ ቆይቼ በቃ ወደ ቀልቤ ተመለስኩኝ። ከዛ በኋላ ግን ልክ ስመለስ ያ ስሜት መፈታተን ጀመረኝ እና ግዴታ ከዛ ስሜት ለመውጣት ምንድነው ማድረግ ያለብኝ? እቤት ያሉ እንስሶች ማባረር ነበረ። አስበው እነሱ ለእኔ በቃ ከልጅ እኩል ናቸው ለእኔ እና እነዛን እንስሶች ለማባረር ሞከርኩ፣ ግን ተመልሰው ይመጣሉ። ያለኝ አማራጭ እኔ ቤት መቀየር ነው እና በጣም ከባድ ነው። ግን በቃ ያለኝ አማራጭ እኔ ቤት ለመቀየር ማሰብ ነው እና አሁንም እሱም እያሰብኩኝ ነው ቤት ለመቀየር። እነሱም ሂዱ ብትላቸው እንደ ሰው ተቀይሞ የሚቀሩ አይነት አይደሉም አሉ፣ አይታቸዋል። እና
አሁን እንደውም ግማሾቹ ሄደው ነው። ከዚህ በላይ ነበሩ? አዎ በጣም ብዙ ነበሩኝ። እንዳልኩ ሙሉ በሙሉ ያለኝን ገቢ እነሱ ላይ ነበረ ኢንቨስት ማድረገው እና አሁን እነሱ ግማሾቹ ለሰው እየሰጠሁኝ ምናምን ነገር ሄደዋል እና እነሱንም ካስገባ ማለት እኔ ብቻ አይደለሁም እነሱም አልተናገሩትም እንጂ አጉል ነገር ውስጥ ነው ያስገባኋቸው እና የመጀመሪያ እርምጃ የምለው ለእኔ ገዳም መሄድ ነበረ። ከዛ በኋላ ደግሞ ሁለተኛ እርምጃዬ ከእነሱ ጋር ያለኝ ነገር ሙሉ ለሙሉ ማቆም እና በጣም ከባድ ነው። ማታ ማታ በሬን ቆልፋለሁ። ማንም ሰው ነገ ጋር በር ላይ ድርድር ብሎ ብታይ በጣም ነው የሚያሳዝነው እና እሱ ለኔ እርምጃ ነው። መጨረሻ ብዬ የማስበው ነገር አንተን መጥራቴ ነው እዚህ ጋር ሌላ ሰውም እንዲማርበት እኔም ደግሞ ያው እግዚአብሔር ይመስገን በቃ አሁን ላይ እርም ብዬ ትችላለሁ ማለት እችላለሁኝ እና አንተን መጥራቴ መጨረሻው ብቻ። ኦኬ እንግዲህ የእፎይ ቤተሰቦች ያለውን ነገር ሰምተናል፣ አዳምጠናል፣ አይተናል። በመጨረሻ መፍትሄ የምንለውን ነገር እየፈለግን እንገኛለን። እህታችንን ከእንደዚህ አይነት ነገር እንድትወጣ ቅድም በስልክ እያወራን ነበረ። ከአሁን በኋላ ማድረግ ያለብሽ የንስሐ አባት መያዝ አለብሽ። ወደ ጸበል፣ ወደ እምነትሽ መመለስ አለብሽ። አንቺ ገና ወጣት ነሽ፣ ብዙ ነገር ማድረግ ትችያለሽ። ይሄ ወደ ሰው ሂድ ያስተምር እንጂ አንቺን የሚጎዳሽ ነገር አይደለም። አንቺ ብትጎጂበትም ሰውን እንዲጠቅም አድርገሻልና አንድ ጥሩ ነገር እንደሰራሽ እንድታስቢ ነው። ያለፈው አልፏል። በድሮ በሬ ማንም ያርስ የለምና ከዚህ በኋላ ወደ እምነትሽ ተመለሺ፣ ጸበል ተጠመቂ፣ እቤት ያሉትን እንስሳቶችም ለማውጣት ሞክሪ፣ ወደ ውጭ ለማድረግ ሞክሪ፣ መጣል ያለብሽን ጣይ፣ ወደ ጫካ የሚመልሱም ወደ ጫካ ይመለስ። አንቺም እንግዲህ ወደ ልቦናሽ ተመለሽ። ግቢውንም ጸበል ቄሶችን ጠርተሽ ያለውን ነገር እንትን ብለሽ ለሰው መናገር እንፈራለን እንጂ ፈጣሪያችን ቁጭ ብሎ እያየን ነው እኛንና በጣም የሚከብድ ነገር ነው። እንግዲህ ፈጣሪ እንደሱ አይደለም፣ ይቅር ባይ ነው፣ ይቅር ይለናል። አንቺንም ይቅር እንደሚልሽ ተስፋ አደርጋለሁ እና ያን ሁሉ ነገር ረስተሽ አዲስ ህይወት አዲስ ነገር እንድትጀምሪ ነው እኔም የእፎይ ሚዲያ ቤተሰቦች የምንፈልገው እና ከአንቺ ጋር ደግሞ ፈጣሪ አብሮ ይሁን እላለሁ። እግዚአብሔር ይርዳሽ። እንግዲህ ውድ የእፎይ ቤተሰቦች ያለውን ነገር ሰምተናል፣ አይተናል። እናንተም እንደተማራችሁበት ተስፋ እናደርጋለን። በቀጣይ በሌላ ቪዲዮ እንገናኛለን። እስከዛው ሻሎም፣ ባላችሁበት ሰላም። አንድ ነገር ግን እንዳይረሳ፣ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዲሁም ይህ ቪዲዮ ሁሌ እናንተ ጋር ቶሎ እንዲደርስ የደውል ምልክቷን መጫን እንዳረሱ። ሻሎም፣ ባላችሁበት ሰላም።